ማርያም እዚህ አንፎ የሚባል ሰፈር አካባቢ እሺ የመሬት ቁፋሮ ነው ቦታ መሬት ቁፋሮ ነው። በትንሹ 350 ሺህ ብር ትርፍ አለው። 350 ሺህ ብር ትርፍ አለው ላንተ። አንድ 3 ሰው ነው ጨረታ ያስገባ ነው። እሺ እንግዲህ እንደሚያሸንፍ ጸልይልኝ። የእግዚአብሔር ሰው ተስፋ ማረጋለሁ እንደሚያሸንፍ። የሚገርም ነው። ቆይ እኔ ስጸልይልህ ምንም አይነት ስራ አልነበረም። አረ ቁጭ ብዬ ነበር። የእግዚአብሔር ሰው ለ3 ወር ሙሉ ቁጭ ብያለሁ። በትንሹ ለ3 ወር ሙሉ ቁጭ ብለህ ነበረ። ከትላንትና አዎ ወዲያ ነው ጸለይኩልህ። ከትላንት ወዳ አምቦ ያለው ጸለክል ቡራዮ ማርያም ያለው ከትላንት ወዳ ጸለክልኝ። ከዛ ጠዋት ተነስቼ 4000 ብር ሰራው። እንደውም ትላንትና ቀን ቴሌብር ነው የምጠቀመው። ዋይፋ ሞላለሁ ብዬ ስደውልልህ ስልኬን ቢዚ ያረክብኝ። የሚገርም ነው። ቆይ እኔም ማታ ጸልዬልህ ጠዋት 4000 ብር ሰራ። ጠዋት ተነስቼ 4000 ብር ከዛ ሰራው። ደግሞ ከዛ መልሼ ቀጥታ ስደውልልህ ስልኬን ብሎክ አድርጋል። ቆይ ቆይ ከዛ ደግሞ 850 ሺህ ብር ስራ አገኘ። ዛሬ ተነጋግሬ ቀብድ አስገብቼ አንተን ጨረታ አስገብቼ እኔ በቃ ጨረታ አስገብቼ ነው የወጣሁት። አሁን 11 ሰዓት ላይ እሺ አሁን እዛ ውስጥ አንድ ኢንጂነር አለ። በቃ እሱን እንደምንም አድርጌ ያስገባኝ እኔ አበላለሁ አልኩት። እሺ ነገ እስከ 8 ሰዓት ተኩል እስከ 9 ሰዓት ቀን አሳውቃለሁ አለኝ። በጌታ በኢየሱስ ስም ነገ መልካም ዜና ይዘህ መጥተህ እዚህ ቆመህ መስክር። አሜን ሃሌሉያ። መሰክራለሁ የእግዚአብሔር ሰው። በጌታ በኢየሱስ ስም ይኸውልህ፣ እየሰማችሁ ነው። አሁን 80 ሰው ነበር 90 ሰው። ይሄ እኮ መንፈስ እኮ ነው። በያዘ የሆነ የቅናት መንፈስ አበሻ ላይ ወርቆበታል። በያዘ የድህነት መንፈስ ልንገራል፣ የማጣት መንፈስ። ሰዎች አይታገሱም።